ሰላም እንዴት ናችሁ? ዛሬ የምነግራችሁ ነገር የብዙዎቻችሁን ህይወት እንደሚቀይር እርግጠኛ ነኝ። እስኪ ያስቡት፣ ለብዙ ጊዜ ስለ አንድ አይነት ነገር ትጨቃጨቃላችሁ። ምናልባት ስለ ገንዘብ፣ ስለ ቤት ስራ ወይም ደግሞ በመካከላችሁ ስለሰፈነው የፍቅር ቅዝቃዜ ሊሆን ይችላል። ቴሪ ሪል የተባለ ታዋቂ አሜሪካዊ የቤተሰብ አማካሪ ምሁር አለ። በአንድ ቀን ምክር ብቻ $7000 ያህል ያስከፍላል። ለምን መሰላችሁ? በ10 ደቂቃ ውስጥ በባልና በሚስት ወይም በፍቅረኞች መካከል የተቀመጠውን ያንን የማይታይ የግጭት መንፈስ ማየት ስለሚችል ነው። ዛሬ እኔ የእሱ ሚስጥሮች በነፃ አካፍላችኋለሁ። በዚህ ቪዲዮ ውስጥ የተጎዳው የልጅነት ማንነታችን እንዴት ትዳራችንን እየመራው እንደሆነና ግንኙነታችሁን ለማዳን ምን ማድረግ እንዳለባችሁ እናያለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ስለ ተለማማጁ ህፃን አዳፕቲቭ ቻይልድ እና አዋቂው ማንነት። መራራውን እውነት ልንገራችሁ፣ ከፍቅረኛችሁ ጋር ስትጣሉ ትክክለኛው ማንነታችሁ አይደለም የሚጣላው። ቴሪ እንደሚለው ሁላችንም ውስጥ ሁለት አይነት ማንነቶች አሉ። አንደኛው አዋቂ ማንነት ዋይዝ አደልት ነው። ይሄኛው ማንነት ምክንያታዊ፣ አፍቃሪና ነገሮችን በሰላም መፍታት የሚፈልግ ነው። ሁለተኛው ግን ተለማማጁ ህፃን አዳፕቲቭ ቻይልድ ይባላል። ይህኛው ማንነት የተፈጠረው በልጅነታችሁ ነው። በልጅነት ቤተሰቦቻችሁ ውስጥ የነበረው ችግር ለመቋቋም የተማራችሁበት ጸባይ ነው። ከፍተኛው ዋን አፕ በልጅነት ቤተሰቦቻችሁ ውስጥ በሰላም ለመኖር ወይም ከቁጣ ለመትረፍ መጮህ ወይም ማጥቃት ካለባችሁ አሁንም ትዳር ውስጥ ተሳዳቢ፣ ተቆጪና እኔ ብቻ ትክክል ነኝ የምትሉ ትሆናላችሁ። ዝቅተኛው ዋን ዳውን በልጅነታችሁ ቤተሰቦቻችሁ ውስጥ በሰላም ለመኖር ወይም ከቁጣ ለመትረፍ ራሳችሁን መደበቅ ካለባችሁ አሁንም ትዳር ውስጥ የራስን ፍላጎት ደብቆ ሌላውን ለማስደሰት የምትሮጡ በስጋት የምትኖሩ ሰዎች ትሆናላችሁ። ትዳር ውስጥ ስትጣሉ ያ አዋቂው ማንነታችሁ ስራ ያቆማል። ያ የተጎዳው የልጅነት ማንነታችሁ መሪነቱን ይረከባል። አሁን እየተጣላችሁ ያላችሁት እናንተ ሳይሆን የእናንተ የ5 ዓመት ህፃንነትና የትዳር አጋራችሁ የ5 ዓመት ህፃንነት ናቸው። ቴሪ አንድ የሚገርም ታሪክ ይነግረናል። ሁሌም የሚዋሽ አንድ ሰው ነበር። ስለ ትናንሽ ነገሮች ሁሉ ይዋሻል። ቴሪ ይህ ሰው ያደገው በጣም ጨካኝና ተቆጣጣሪ አባት ስር እንደሆነ ተረዳ። ያኔ ልጅ እያለ እውነት ከተናገረ ይደበድበዋል፣ ከዋሸ ግን ይተርፋል። ስለዚህ መዋሸት ለሱም የመከላከያ ስልቱ ነበር። አሁን ግን አድጓል፣ አባቱ የለም፣ ግን አሁንም ለሚስቱ ይዋሻታል። ቴሪ እንዲህ አለው፣ ያኔ ልጅ እያለ ለመትረፍ መዋሸትህ ጎበዝ ልጅ ያሰኝሃል። አሁን ግን ያ ስልት አርጅቷል፣ ስራ አቁሟል። አንተ አዋቂ ሰው ነህ፣ ሚስትህ ደግሞ አባትህ አይደለችም። ከሳምንት በኋላ ይህ ሰውዬ ሱቅ ሄዶ አንድ ዳቦ ለመግዛት ረሳ። እንደ ልማዱ ሱቅ ውስጥ አልነበረም ብሎ ሊዋሽ ሲል ትንፋሽ ወሰደና ወደ አዋቂ ማንነቱ ተመለሰ። ለሚስቱ ዳቦውን መግዛት ረሳሁት አላት። ሚስቱ በደስታ አለቀሰች። ከ25 ዓመታት በኋላ የፈለገችው ይሄንኑ እውነተኛ ነገር ስለነበር ማለት ነው። እውነተኛ ባሏን ስለነበር። በፍቅር ግንኙነታችን ውስጥ ብዙ ጊዜ እሷ ከተቀየሩ እኔ ደስተኛ ሆናለሁ እንላለን። ግን ትዳር እንደ አንድ ስነ ምህዳር ባዮስፌር ነው። ቴሪ ሃሪ የተባለውን ሰው ታሪክ ይነግረናል። ሃሪ ሚስቴ ቀዝቃዛ ናት፣ ለዓመታት ወሲብ አቁመናል ብሎ ያማርራል። ቴሪ ግን ሚስቱን ሲያነጋግር ሃሪ ራስ ወዳድና ምክር የማይቀበል ችግር ሲነገረው የሚቆጣ ሰው እንደሆነ ተረዳ። ቴሪ ለሃሪ እንዲህ አለው፣ ሚስትን እንድትቀርብ ከፈለክ እንግዲያውስ መቅረብህን የሚያዋጣ አድርገው። ከኩራትህ ውረድና እንዴት ማፍቀር እንዳለብህ እንድታስተምርህ ፍቀድላት። አንተ ስትቀየር እሷን መለወጧ አይቀሬ ስለሆነ አንተ አዋቂ ማንነትህን ይዘህ እስካልመጣ ድረስ አጋርህ ትክክለኛ ሰው ለመሆን እድል አታገኝም አለው። ሌላው በግንኙነት ውስጥ ላሉ ብዙ ሰዎች ወሳኙ ጥያቄ መቼ ነው መለያየት ያለብን የሚለው ነው። ቴሪ ብዙ ሰዎች መቼ ነው ተስፋ መቁረጥ ያለብኝ ብለው ይጠይቁኛል ይላል። ቴሪ የማይታለፉ መስመሮችንም አስቀምጦልናል። የማይታለፉ መስመሮችን ብሎ ያስቀመጣቸው አንደኛ አካላዊ ጥቃት ዶሜስቲክ ቫዮለንስ፣ ድብደባ እና ዛቻ ካለ ይህ የክህሎት ጥያቄ አይደለም፣ የደህንነት ጥያቄ ስለሆነ መራቅ አለባችሁ። ሁለተኛ ያልታከመ ሱስ፣
አዲክሽን አጋራችሁ የሱስ ተገዢ ሆኖ ለመታከም ፈቃደኛ ካልሆነ በአሸዋ ላይ ቤት መስራት አይቻልምና መራቅ አለባችሁ። ሶስተኛው ደግሞ ለለውጥ ዝግ መሆን። አንዱ ወገን ለማደግ ጨርሶ ፈቃደኛ ካልሆነ ክፍተቱ እየሰፋ ይሄዳል። በዚህ ምክንያት መለያየት ሊኖርባችሁ ይችላል። ከነዚህ ውጪ ከሆነ ግን ራሳችሁን ይህን ጠይቁ። በዚህ ትዳር ውስጥ ወይም የፍቅር ግንኙነት ውስጥ የማገኘው ነገር የማላገኘውን ነገር ችዬ ለመኖር የሚያዋጣኝ ነው የሚለውን ጥያቄ ይጠይቁ። ማንም ፍጹም የትዳር አጋር የለም። ነገር ግን ሌላው ጸባያቸው ጥሩ ከሆነ በምሬት ከመኖር ይልቅ ያለውን በጎ ነገር ማድነቅ ይሻላል ይለናል። ሌላው ወሳኝ ነጥብ ቤተሰብ ጣልቃ አታስገቡ። ቤተሰባችሁን በትዳራችሁ ግጭት ውስጥ አታስገቡ። ሜሪ ሮቢንስ ቴሪን ኢንተርቪው ያደረገችው ሴት ባለቤቷ ከእናቱ ጋር ስለ ትዳራቸው ችግር ማውራቱ ግንኙነታቸውን ለ1 ዓመት አበላሽቶት እንደነበረ ገልጻለች። እናንተ ከባላችሁ ጋር ታርቃችሁ ትቀጥላላችሁ። እናት ግን እናንተ ስታለቅሱ የነበረውን ትዝታ አትረሳውም ወይም አይለቃትም። አጋራችሁን መጥላት ትቀጥላለች። ምክር ከፈለጋችሁ ለትዳር የሚቆረቆሩ ጓደኞችን ብቻ አማክሩ። ጥሩ ጓደኛ እንዲያጥፍታሃል ወይም አጥፍተሻል ብሎ በትክክለኛው መንገድ ይመራችኋል ወይም ይመክራችኋል። በእኛ ላይፍ ኮች የሃይማኖት አባቶች ጋር በመሄድ የተሻለ ነው ብለን እናምናለን። ቴሪ ሪል እንዲህ ይላል፣ ዲሞክራሲ በፍቅር ግንኙነት ውስጥ ያስፈልጋል። ሁሌም የምትቆጡና በላቀ ማንነት የምታስቡ ዋን አፕ ከሆናችሁ ዝቅ በሉ ወይም ጌት ስሞል፣ ከኩራት ውረዱ። ልባችሁን ክፈቱና ምን ላድርግልሽ ወይም ምን ላድርግልህ ብላችሁ ጠይቁ። ሁሌም የምትፈሩና የምትደበቁ ወይም ዋን ዳውን ከሆናችሁ ደግሞ ከፍ በሉ፣ ጌት ቢግ። ድፍረት ይኑራችሁ። ትዳራችንን ስለምንወደው እንዲህ መኖር አንችልም ብላችሁ በድፍረት በግልጽ ተናገሩ። ዘላቂ የፍቅር ግንኙነት መስራት ከባድ ነው። ነገር ግን ለራሳችሁ ሰላምና ለልጆቻችሁ ጤናማ ቤተሰብ ለማሳየት ስትሉ ይህን ማድረግ አለባችሁ። እናንተ የትኛው አይነት ናችሁ? ተቆጪው ወይስ ፈሪው? ኮሜንት ላይ ጻፉልኝ። ቪዲዮን ለፍቅር አጋራችሁ ወይም ይህን መስማት አለበት ብላችሁ ለምታስቡት ጓደኛ አጋሩት። በሚቀጥለው ቪዲዮ እስክንገናኝ ቻው።